ሰላም ጤና ይስጥልኝ የተወደዳችሁ የወጣቶችና ስፖርት ሚዲያ ቤተሰቦች አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ። በዛሬው የዜና ሰዓታችን በሳምንቱ የተከናወኑ ዋና ጉዳዮችን ጨምሮ ከተለያዩ የመረጃ አውታሮች ያገኘናቸውን ጥንክሮች ይዘንላችሁ ቀርበናል። አብራችሁን ስለምትሆኑ እናመሰግናለን። አበይት ዘገባዎችን እናስቀድም። ከንቲባ አዳነች አቤቤ ከተለያዩ የአፍሪካ መዲና ከንቲባዎች ጋር ውይይት አካሄዱ። ቢሮው ባለፉት 5 የለውጥ ዓመታት አፈጻጸም ዙሪያ ከአመራሮች ጋር የምክክር መድረክ አካሄደ። የመምህራንና የተማሪዎች ስፖርት ሊግ ከተማ አቀፍ ውድድር ማስፈጸሚያ ዕቅድ ላይ ውይይት ተካሄደ። ቢሮው በኢጣሊያ የገንዘብ ድጋፍ ያስገነባው የወጣቶች ሙያ ማሰልጠኛ ባለ 4 ወለል ህንፃ አስመረቀ። የአቃቂ ኢንተርናሽናል ስቴዲየም ግንባታ ላይ ወሳኝ እርምጃ የሚጨምር ውይይት ተደረገ። ክቡራን አድማጮቻችንና ተመልካቾቻችን አብራችሁን ስትሆኑ እነዚህንና ሌሎች አንኳር መረጃዎችን ታደምጣላችሁ። አብራችሁን ስላላችሁ እናመሰግናለን። ከንቲባ አዳነች አቤቤ ከተለያዩ የአፍሪካ መዲና ከንቲባዎች ጋር ውይይት አካሄዱ። ከንቲባ አዳነች አቤቤ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ዛሬ በአህጉራችን መዲና አዲስ አበባ ከተለያዩ የአፍሪካ ከተሞች ከመጡ ከንቲባዎችና የክልል አስተዳዳሪዎች ጋር ፍሬያማ ያቻላቻ የመማሪያ መድረክ መካሄዱን ጽፈዋል። መሪዎቹ በከተማ አስተዳደሩ፣ በገቢዎች ቢሮ፣ በቴክኖሎጂ እገዛ የተሰሩ የታክስ አሰባሰብ የለውጥና ሪፎርም ውጤቶችን ላይ ልምድ ወስደዋል። አዲስ አበባ አህጉራዊ ኃላፊነቷን በብቃት በመወጣት ለአፍሪካ ወንድሞቻችንና እህቶቻችን የጋራ መማማሪያ መድረክ መሆኗን ዳግም የተረጋገጠበት መድረክ መሆኑን ከንቲባዋ አጽንኦት ሰጥተዋል። ከንቲባዎቹ በአዲስ አበባ ነበራቸው ቆይታ የእንጦጦ ፓርክን፣ ፒኮክና አራዳ ፓርኮችን ጨምሮ የወንዝ ዳርቻ ፕሮጀክቶችን መጎብኘታቸው ተመልክተዋል። የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ባለፉት 5 የለውጥ ዓመታት አፈጻጸም ዙሪያ ከአመራሮች ጋር የምክክር መድረክ አካሄደ። ቢሮው ባለፉት 5 የለውጥ ዓመታት በዘርፉ የተከናወኑ አበይት ተግባራትን አስመልክቶ ከክፍለ ከተማ የወጣቶችና ስፖርት ጽሕፈት ቤት ኃላፊዎች፣ ከአዲስ አበባ ወጣት ማህበር አመራሮች፣ ወጣት አደረጃጀትና ወጣት ክንፍ አመራሮች ጋር ሰፊ ውይይት አካሂደዋል። በመድረኩ የተገኙት የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ኃላፊ አቶ በላይ ደረጀ እንደገለጹት ባለፉት 5 የለውጥ ዓመታት የከተማዋን ወጣቶችና ሁለንተናዊ ተጠቃሚነት ለማረጋገጥ የስፖርት ዘርፉን ለማነቃቃት ስትራቴጂካዊ ስራዎች ሲከናወኑ መቆየታቸውን ገልጸዋል። የመምህራንና የተማሪዎች ስፖርት ሊግ ከተማ አቀፍ ውድድር ማስፈጸሚያ ዕቅድ ላይ ውይይት ተካሄደ። የ2018 ትምህርት ዘመን የተማሪዎችና የመምህራን ስፖርት ሊግ ከተማ አቀፍ ውድድር አካሄድን በተመለከተ የውድድር ማስፈጸሚያ ዕቅድና የውድድር ማካሄጃ ደንቦች ላይ የአዲስ አበባ ከተማ አስተዳደር ትምህርት ቢሮና የወጣቶችና ስፖርት ቢሮ ኃላፊዎች፣ ማኔጅመንት አባላት በተገኙበት ሰፊ ውይይት ተካሂደዋል። የአዲስ አበባ ወጣቶችና ስፖርት ቢሮ ኃላፊ አቶ በላይ ደጀን የትምህርት ቤቶች ስፖርታዊ ውድድሮች ወንድማማችነትን የምናጠናክርበትና ተተኪ ስፖርተኞችን የምናፈራበት ታላቅ መድረክ ነው ብለዋል። በ10 ዓመታት ውስጥ የአሸናፊ ብሔራዊ ቡድን ለመገንባት የሚደረገው ጥረት ላይ ከፍተኛ አስተዋጽኦ ይኖረዋል የተባለለት የስፖርት ሜዳ ግንባታ ተጀመረ። በአራዳ ክፍለ ከተማ ወረዳ 1 አስተዳደር ወጣቶች ጊዜያቸውን የሚያሳልፉበት አካላዊና አእምሯዊ እድገታቸውን የሚገነቡበትና በ10 ዓመት ውስጥ አሸናፊ ቡድን ለመገንባት ሀገሪቷ በምታደርገው ጥረት ላይ ከፍተኛ አስተዋጽኦ ይኖረዋል የተባለ ዘመናዊ የስፖርት ማዘውተሪያ ስፍራ ግንባታ ተጀመረ። በማስጀመሪያ መርሃ ግብሩ ላይ የከተማው ከፍተኛ አመራሮች፣ የክፍለ ከተማው ስራ ኃላፊዎች ጨምሮ የወረዳ አመራሮች፣ የአገር ሽማግሌዎች፣ ወጣቶችና የአካባቢው ነዋሪዎች ተገኝተዋል። የመደመር መንግስት ትኩረት ሰጥቶ እየሰራባቸው ከሚገኙ ተግባራት ውስጥ አንዱና ዋነኛው የመልካም አስተዳደር ችግሮችን ለይቶ መፍታት መሆኑን የገለጹት የአዲስ አበባ ወጣቶችና ስፖርት ቢሮ ኃላፊ አቶ በላይ ደጀን በዛሬው ዕለት የተጀመረው የስፖርት ማዘውተሪያ የወጣቶችን የዘመናት ጥያቄ የሚመልስ መሆኑን ተናግረዋል። ቢሮው በኢጣሊያን የገንዘብ ድጋፍ ያስገነባውን የወጣቶች ሙያ ማሰልጠኛ ባለ 4 ወለል ህንፃ አስመረቀ። የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ከኢጣሊያን ኮርፖሬሽን የገንዘብ ድጋፍ ያስገነባውን የወጣቶች ሙያ ማሰልጠኛ ባለ 4 ወለል ህንፃ ተመረቀ። ፊኒክስ የስራ ላቦራቶሪ የተሰኘው በልደታ ክፍለ ከተማ ወረዳ 9 ወጣት ስብዕና መገንቢያ ማዕከል የተገነባው ህንፃ ወጣቶችንና አቅመ ደካሞችን በሙያ ስልጠና ለማብቃት ታስቦ የተገነባ ሲሆን የቆዳ ውጤቶችን ጨምሮ የልብስና የፀጉር መስሪያ ቦታዎችን ከነሙሉ ዕቃው የተሟላለት መሆኑን
ተመልክቷል። በምረቃ መርሃ ግብሩ ላይ የተገኙት የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ምክትል ቢሮ ኃላፊ አቶ ክብረ ዓለም ደምሴ የህንፃው ግንባታ ለወጣቶች የስራ ዕድል በመፍጠር የከተማዋን ኢኮኖሚያዊና ማህበራዊና ፖለቲካዊ እንቅስቃሴ እንደሚያፋጥን ገልጸዋል። በተያያዘ ዜና በዚሁ ህንፃ ላይ የስራ ዕድል የሚፈጠርላቸው 190 ወጣቶች ለተከታታይ 6 ወራት በጋርመንት በፀጉር ስራና በሌሎች ሙያዎች ሰልጥነው መመረቃቸው ተመልክተዋል። የስፖርት ማዘውተሪያ ሜዳ መልሶ ለማልማት የሚያስችል ስምምነት ፊርማ ተካሄደ። የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ከልደታ ክፍለ ከተማ ወጣቶችና ስፖርት ጽሕፈት ቤት ከታን ኢንጂነሪንግ ጋር በጋራ በመሆን በክፍለ ከተማ በወረዳ 8 ወጣት ስብዕና መገንቢያ ማዕከል የሚገኘው ሜዳ ለማስዋብ የሚያስችል የሁለተኞሽ ፊርማ ስነ ስርዓት ተካሄደ። የፊርማ ስነ ስርዓቱ በማዕከሉ የሚገኘውን ሜዳ መልሶ ለማልማት ምቹ የስፖርት ማዘውተሪያ ስፍራ ለማድረግ የሚያስችል ስምምነት መሆኑ ተመልክቷል። የአቃቂ ኢንተርናሽናል ስቴዲየም ግንባታ ወሳኝ እርምጃ ላይ የሚጨምር ውይይት ተደረገ። የአዲስ አበባ ከተማ ዲዛይን ግንባታ ስራዎች ቢሮ ከሚያከናውናቸው ግዙፍ ፕሮጀክቶች ውስጥ የሚጠቀሰውና የዓለም አቀፉን እግር ኳስ ፌዴሬሽን ፊፋ እንዲሁም የአፍሪካ እግር ኳስ ፌዴሬሽን ኮንፌዴሬሽን ካፍ ስታንዳርዶችን እንዲያሟላ ተደርጎ በመገንባት ላይ የሚገኘው የአቃቂ ኢንተርናሽናል ስቴዲየም ግንባታ ወደ ወሳኝ ምዕራፍ እንደሚያሸጋግር የሚጠበቅ ውይይት በዛሬው ዕለት ተደርጓል። የውይይት መድረኩ በስቴዲየሙ የፊፋን ስታንዳርድ የሚያሟላ የመጫወቻ ሜዳ ንጣፍ፣ ዓለም አቀፉን አትሌቲክስ ፌዴሬሽን ስታንዳርድ የሚያሟላ የመሮጫ ትራክ፣ የምሽት ጨዋታዎችን ለማድረግ የሚያስችል የመብራት ስርዓት እንዲሁም ሌሎች የዲጂታል ስርዓቶችን ለመተግበር የሚያስችል መሆኑ በውይይት መድረኩ ላይ ተገልጿል። የእውቀት ሽግግር መርሃ ግብር ተካሄደ። የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ዘወትር ሰኞ የሚያደርገው የሰራተኞች የእውቀት ሽግግር መርሃ ግብር በራስ መተማመን አስፈላጊነት በሚል ርዕስ ላይ ተካሂዷል። በመርሃ ግብሩ ላይ የቢሮ ከፍተኛ አመራሮች፣ ጠቅላላ ካውንስል አባላት፣ የፌዴሬሽን ጽሕፈት ቤት ኃላፊዎችና መላው ሰራተኛ ተገኝተውበት ሰፊ ምክክር ተደርጎበታል። በነገዋ ሴቶች ማበልጸጊያ ማዕከል ለሚሰለጥኑ ሴቶች የመጀመሪያ ደረጃ የአካል ብቃት እንቅስቃሴ ስልጠና ተሰጠ። አዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ከሴቶች ስፖርት ኮሚቴ ጋር በመተባበር በነገዋ ሴት የተሃድሶ ማበልጸጊያ ማዕከል ለሚሰለጥኑ ሴቶች የአንደኛ ደረጃ የአካል ብቃት እንቅስቃሴ የአሰልጣኝነት ስልጠና ሰጠ። በነገዋ ሴት የተሃድሶ ማበልጸጊያ ማዕከል በደማቅ የመክፈቻ ዝግጅት የተጀመረው የመጀመሪያ ደረጃ የአካል ብቃት እንቅስቃሴ የአሰልጣኝነት ስልጠና የውስጥ ወለል የታይቦ ማለዳ እንቅስቃሴና የስቴፐር ስልጠና ከመዳሰሱ ባሻገር ጸረ ዶፒንግ የህይወት ክህሎት ላይ ግንዛቤ እንደሚያገኙ ተመልክተዋል። ቢሮው በ6 ወራት እቅድ አፈጻጸም ምዘና መርሃ ግብር ላይ ውይይት አካሄደ። የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ጠቅላላ ካውንስል አባላት በተገኙበት የ2018 በጀት ዓመት የመጀመሪያ 6 ወራት የተከናወኑ ተግባራትን ለመገምገም በተዘጋጀው የስራ አፈጻጸም ምዘና እቅድ ዙሪያ ላይ ሰፊ ውይይት አካሂደዋል። የምዘና መርሃ ግብሩ በዋናነት የክፍለ ከተማ ወጣቶችና ስፖርት ጽሕፈት ቤቶችን፣ የስፖርት ትምህርትና ስልጠና ማዕከላትን፣ የቢሮ ዳይሬክተሮችን አፈጻጸም በዝርዝር የሚዳስስ ሲሆን በጥብቅ ዲሲፕሊን እንደሚመራም ተመልክቷል። የአዲስ አበባ ኢንተርናሽናል ቴኳንዶ የአሰልጣኞች ቴክኒክ ስልጠና መሰጠት ጀመረ። የአዲስ አበባ ከተማ አስተዳደር ኢንተርናሽናል ቴኳንዶ ፌዴሬሽን ያዘጋጀው የአሰልጣኞች የቴክኒክ ስልጠና በራስ ኃይሉ ስፖርት ትምህርትና ስልጠና ማዕከል መካሄድ ጀመረ። የስልጠናው ዓላማ አሰልጣኞች ተመሳሳይ ቴክኒክ እንዲይዙ በማድረግ ወጥ የሆነ ስልጠና እንዲሰጥ ማስቻል ነው ያሉት የፌዴሬሽኑ ጽሕፈት ቤት ኃላፊ አቶ ጌትሽ አስራት እንዲህ አይነት ስልጠናዎች ተተኪ ስፖርተኞችን ለማፍራት ለሚደረገው ጥረት ከፍተኛ ጠቀሜታ እንዳለው ገልጸዋል። ከተማ አቀፍ የታዳጊ ሰልጣኞች የዋንጫ ምዘና ውድድር ይጠበቃል። የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ በጠቅላይ ሚኒስትር ዶክተር አብይ አህመድ ኢኒሼቲቭ የተጀመረውን የአሸናፊ ብሔራዊ ቡድን ግንባታ መሰረት በማድረግ ከ300 በላይ ታዳጊ ስፖርተኞች የተሳተፉበት የሚገኘው የታዳጊዎች ምዘና ውድድር ለዋንጫ ለማለፍ የተደረጉ ውድድሮች ተካሂደዋል። በ24 ሜዳ ለዋንጫ ለማለፍ ባደረጉት ማራኪ ጨዋታ ቦሌ ክፍለ ከተማ ታዳጊ ቡድን የነፋስ ስልክ ላፍቶ ክፍለ ከተማ አቻውን 4-1 በሆነ ውጤት በማሸነፍ ለዋንጫ ማለፉን አረጋግጧል። ፉክክርን ያስተናገደው የአዲስ ከተማና የኮልፌ ክፍለ ከተማ እግር ኳስ ውድድር በአዲስ ከተማ 3-1 አሸናፊነት ተጠናቋል። ክቡራት የወጣቶችና ስፖርት ሚዲያ ቤተሰቦቻችን ለዛሬ ያሰናደነላችሁ የእስካሁኑ ነበረ። ሳምንት በሌላ ዝግጅት እንጠብቃችኋለን። እስከ ሳምንት ቸርን ሰንብት።